friends, this is my conclusion. ኒውዮርክ የምትኖረው ሴትዮ እናቷ እንደዚህ ሰራችኝ ብላ በዮሃ ሚዲያ ላይ ወጥታ የተናገረችው የራሷ ንብረት አላት። የግድ ኢትዮጵያ መኖር የለባትም። ገንዘብ አላት። ሁሉ ነገር ያው ጋቨርንመንት አስተዳደሩ ሊረዳት ይችላል። ደግሞም ለሕክምናም ለሁሉ ነገር ልጆቿም አድገዋል። በእሷ እጅ አይደሉም። ስለዚህ ራሷን ብቻ መንከባከብ ነው። ባል የለም። እድሜ ልኳን እናቷን አትወዳትም ነበረ። እናቷም እሷን አትወድም። ስለዚህ ያው አይዋደዱም። በዚህ እንኳን ተስማምተዋል። መጨረሻ ላይም ኢትዮጵያ ድረስ ሄጄ ልጋፈጣት ነበር አለች። ከዛ በኋላ ግን ያው እንዳረጀች ሁሉ አየኋት አለች። ግን እናትየዋ ልታበሽቃት ፈልጋ ምን አለቻት? እኔ እኮ እወድሻለሁ አለች እና ጀርባዋን ሰጠቻት ማለት ነው። ማለት እንግዲህ እናትየዋ ተንኮለኛ ናት። ልቧን ልታበሽቅ ብላን እንደዛ የተናገረችው። ያው ጥላቻ በሁለቱም ስላለ ያው የታወቀ ነው። ሌሎቹም ደግሞ ያው ቤቱን ወረሱ። የውርስ እንግዲህ ጉዳይ ወላጆች የመጨረሻቸው አሚኒሽን መጨፍጨፊያ መሳሪያቸው ነው። ማጣላት፣ ማስታረቅ ምናምን ያው እንደ እግዚአብሔር ነን ብለው የሚጠቀሙበት መሳሪያ ነው። እንደ ቪዲዮ ፓርት 1 ላይ እንደተናገርኩት ማለት ነው። ስለዚህ ዋናው ነገር ምንድነው? እነዚህ ወላጆች ክብር አያስፈልጋቸውም ማለት አይገባቸውም ማለት ነው። ክብር ይፈልጋሉ፣ ግን ክብር ለእነዚህ አይነት አለመስጠት ነው። ይቅርታ አለማድረግ ነው። አይገባቸውም ይቅርታ እና ደግሞ ፍቅር አይገባቸውም። እነዚህ ሶስት ነገሮችን አለመስጠት ነው። በቃ የኔ ሶሉሽን ያ ነው። ባሉበት የሰራቸውን እግዚአብሔር ይስጣቸው። እነሱ የሚፈልጉት ለድንጋይ ለንብረት እንድትሰግድ ነው ያደረገቻት። አሁን ይቺ እናት ሞታለች፣ ግን ልጅቷ ማለት አሮጊት ሆና ኢትዮጵያ ድረስ ሄዳ ፍርድ ቤት ሄዳ ግን ያው ይገባሻል ፍርድ ቤቱ ለእሷ ፈርዶ ሁሉ ነገር ግን ምን ሆነ መጨረሻ ላይ እነዛ ደግሞ የቤተሰቡ እነሱ በእናትየዋ በኩል ያሉት ማለት ነው እነሱ ምን አደረጉ? ቤቱን ሸጡት እንዳታገኝ ማለት ነው። አትሞክሪ የተባለችው ለዚህ ነው እንግዲህ አትሞክሪ የተባለችው። ያው እነሱ የእናትየዋን ጸባይ ይዘዋል፣ ተክተዋል፣ እንደተባሉት አደረጉ ማለት ነው። ያው እንደዛ ነው። ስለዚህ ዋናው ሌቨሬጅ ያገኘችው ወይም አሁን እስካሁን ድረስ ልቧ የሚቃጠለው የእናቴን ይገባኛል በማለት ነው። ግን እናትየዋ እናት ካልሆነች እናትነቱን አስፈልጋ ማለት ነው። መጀመሪያ አይዋደዱም ወይ? ስለዚህ እኔ እንደማየው ማልወደው ሰው ማይወደኝን ሰው ማልወደውም ሰው የዛን ሰው ላብ የምንፈልጋለን ዲስካስት ማለት የዛ ሰው ጥረት ለእኔ ምን ይሰራልኛል? አልፈልግም። ለድንጋይ ልሰግድ ሴጣን ስራ ማለት ነው። እኔ ለንብረት ድረስ ምናምን አልሰግድም። ሌላው ምንድን ነው ይሄ ሁሉ ሀሳብ የተመረኮዘው አንተ ወይም አንቺ በህይወትሽ ወይም ይችን ህይወት ለመግፋት ወኔ የለሽም፣ እውቀት የለሽም፣ ገንዘብ የለሽም ወይም ገንዘብ የለህም በሚለው ማለት ኮንፊደንስ፣ በራስ መተማመን
ያ ስለሚጎል ከእኔ ውርስ ውሰድ፣ ህይወትህን ያሻሽላል እና ለዛ ወይ እሰጥሃለሁ ወይ አልሰጥህም። እንደ ድሮ አንድ ከረሜላ ያለው ሰው ቁልጭልጭ ምናምን ማድረግ ማለት ነው። this is really what it is። እና ግን ያ እንትን ቫልዩ የሚያጣው ምንድን ነው? እኔ አልፈልግም በማለት ነገሩ ይዘጋል ማለት ነው። እና losing anything because ከዚህ ሰው ምንም አያስፈልግም። ድሮም በህይወት ሳለ ይህ ሰው ጠላት ነው። በቃል ብቻ እናት ሆና ግን ጠላት ነች። ጠላት ስለሆነች እኔ እግዚአብሔር ነኝ፣ እኔ ወልጃለሁ፣ እኔ የፈጣሪህ ነኝ፣ የፈለኩትን ማድረግ የሚል ሀሳብ ውስጧ ስላለ ነው የሁሉ ተንኮል ያለው ማለት ነው። በመጽሐፍ ቅዱስ ኤኒዌይ ተጽፏል። ወላጆች ልጆቻቸውን አታስጨንቋቸው፣ አታበሽቋቸው ይላል መጽሐፍ ቅዱስ። ያው ጥቅሱን አስቀምጠዋለሁ በእንትኑ ዲስክሪፕሽን ሴክሽን ላይ አደርገዋለሁ። ግን ያው ይናገራል መጽሐፍ ቅዱስ አታብሽቋቸው፣ አታናዷቸው ይላል መጽሐፍ